ማጣት ቀላል ነው ዓለም ዳለ የኔ ገላ ምን ይሻላል አንቺ ሌላ ይከፋኛል ሳስታውሰ መሆንሽ የሌላ ሰው ያለ ወቅቱ አግኝተሽ በስህተት አጣሁሽ እስቲ በይ ፍረጂ ቅጣቴ አልበዛም አንቺ ኑሮን ማጣት ቀላል ነው ቆይ ግን አድርጌ ነው ንገሪ ለምን ወደ ህይወት የመጣ ይቅርታሽ ያስፈልጋል ለምንድን ነው እንደዚህ የምታሰቃይኝ ይቅርታሽ ያስፈልገኛል ሰላምዬ አለበለዚያ ነፍሴ ትጨነቃለች ምንም ነገር ብትለኝ አልሰማም ድጋሚ እንዳይመለስ አድርገህ ሁሉንም ነገር አመሰቃቅለው ሄደሃል በቃ ተወኝ እሺ እኔ ሰላምስ ምን ይታወቃል ህይወት እኮ ዳግም ያገናኘች ለበጎ ይሆናል ሰላምዬ እባክሽ ይቅር በይኝ እባክህ ተወኝ ተወኝ ትንሽ ጊዜ ይኖራል ለነገሩ ለኔም ይሁን ጊዜ የለህም አይደል ለምን ገብተናል ግቢና መኪና ውስጥ እናውራ ግቢና እናውራ ምሳ በልተሻል ርቦኝ አልመጣውም እሺ ይልቅ ትምህርት ቤት ወላጅ አምጪ ተብያለሁ ያው አባትነትን ካልካድክ ማለት ነው ምን አድርገሽ ነው ወላጅ አምጪ የተባልሽው የባለጌ ልጅ አይደለም ምናልባት አንዷን አስቀይሜያት ይሆናል ብሌን በስርዓት አውሪ እማዬን ልወስዳት ፈልጌ ነበር እኔ መቼም በሷ አፍሬም ተሸማቀቄም አላቅም ግን ትምህርት ቤት ግቢ ውስጥ በጣም ብዙ ባለጌዎች አሉ እነሱ ደግሞ እማዬን ያሸማቀቁብኛል እኔ እማዬ መቼም ቢሆን ሰው ፊት አንገቷን ደፍታ ማየት አልፈልግም የትምህርት ቤት ክፍያውን እኮ እኔ ልክፈልልሽ ብዬ ነበር እኔ ደግሞ ያንተን ገንዘብ አልፈልግም ብዬክ ነበር ማንተ ገንዘብ ከመማር ልክ እንዳሁኑ የእርዳታ ተማሪ በባል ይሻለኛል ትምህርት ቤቱ ነው በነፃ የሚያስተምርሽ ከመጀመሪያውኑ ለማዬ ነግሬያት ነበር የመንግስት ትምህርት ቤት እንድታስገባኝ ቢያንስ እዛ በእኔ ኑሮ ደረጃ ያሉ ተማሪዎች ስላሉ ከነሱ ጋር ተግባብቶ መማር አያቅተኝም እና እንዴት እዚህ የሀብታም ትምህርት ቤት ገባሽ እማዬ ከዓመታት በፊት እዛ ትምህርት ቤት ጽዳት ሆና ትሰራ ነበር እማዬ መቼም ቢሆን እኔ ከሰው እንዳንስ አትፈልግም ተመልከት አሁን ራሱ ያደረኩትን ጫማ ምናልባት ይሄ እሷ የሁለት ወር ደመዟ ሊሆን ይችላል ግን እሷ ከሰው እንዳላንስ ብላ ቁብ ጥላ ነው ይሄን ጫማ የገዛችልኝ እሺ እኔ ምን ላግዝሽ እስኪ መጀመሪያ አባት መሆንህን እመን ለማንኛውም ወደ ትምህርት ቤት እንሂድ ይሄ ጥያቄ እንደ ግርሳት ያንገበግበዋል አይደል በትክክል ግን ምን አድርገሽ ነው ወላጅ አንቺ የተባልሽው አንዷ ባለጌ ጠራጊ ልጅ ብላ ሰደበችኝ አሁን ግን አስመጪና ላኪ አባቴን እጄ እንዳሸማቀቀችኝ ያሸማቀቃታለሁ ምን ነው ተሳሳትኩ እንዴ እሺ አሁን በቃ ወደ ትምህርት ቤት እንሂድ